ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ወገኖቼ? ሰላም ናችሁ ወይ? ደህና ናችሁ? ሁሉ ሰላም ነው? እኔ ጋር አልሐምዱሊላህ ረብል ዓለሚን። ምርጥ መንዲ፣ ለየት ያለ መንዲ አብረን እንስራ። እስኪ ግብአቱን አብረን እኔ እዚህ ጋር ቲማቲሙን ልጬ ጎረድ ጎረድ አድርጌ ነው ያዘጋጀሁት። ሽንኩርቱንም ነጭ ሽንኩርቱንም ዝንጅብሉንም ጎረድ ጎረድ ነው ትላላችሁ ዛሬ ያዘጋጀሁት። እዚህ ጋር ደግሞ ትላልቁን ቅመም አዘጋጅቻለሁ። ቀረፋ፣ ወረቃ ጋር፣ ከሙን፣ ቢስማር፣ ይሄ እንደ መከለሽ አይነቱ ጥምዝዙ። እዚህ ጋር ሩዝ አጥብ ያለው። እዚህ ጋር ደግሞ ዶሮውን ሁለት ቦታ ነው የቆረጥኩት። በሎሚ ምናምን አጥቤዋለሁ። አሁን ወደ ድስቱ እንሄዳለን። ድስታችንን እናሞቅና እስኪ እስከ ዛሬ ድረስ በየአይነቱ ቅመም ጨምረን ምናምን ሰርተናልና እስኪ የተፈጨ ቅመም ሳንጨምር ዛሬ ጣዕሙን አብረን እናያለን። ዘይት ትንሽ ጨምር። ከዛ እነዚህን ቅመሞች ጥብስ እናደርጋቸዋለን ሽታ እስከሚያወጡ ድረስ። እንዳይቃጠልብን እሳቱን ቀነስ አድርገን ቀረፋ ካላችሁ ትልቁን ጨምሩ። እኔ ስለሌለኝ ነው ትናንሽ ያደረኩት። ትክትክ ሲል የራሱን ሽታ በደንብ ያመጣል። እስከዚያ እንጠብቃለን። አያችሁ አሁን ይሸታል። የተንጣጣ ነው፣ ይበቃዋል። ማሻአላ አሁን ሽታ መጥቷል። ከዛ እዚህ ጋር ያዘጋጀነውን ሽንኩርት፣ ዝንጅብል እንጨምራለን። ቲማቲማችን፣ ሽንኩርት፣ ዝንጅብል፣ ነጭ ሽንኩርት ያዘጋጀነውን ጥብስ እናደርጋለን። ይህንን እንደዚህ ጥብስ እናደርግና ሞክሩት። እሺ ትወዱታላችሁ። ወላሂ በጣም ነው ደስ የሚለው። በጣም የሚጣፍጥ ምግብ ነው። ምክንያቱም ሰርቸው ከአንዴ ሁለቴ እኔ አሪፍ ነገር ሰርቸው በቃ አሪፍ የተባለ ነገር ነው እናንተ ጋር ማመጣውና ሞክሩት፣ ትወዱታላችሁ። በጣም ተወዷል። ሽንኩርታችን ይብሰል፣ ጥብስ እናደርገዋለን። እሺ ሽንኩርታችን እንዲህ እየበሰለ ነው። ትንሽ በደንብ በሰል ይበልና ከዛ ዶሮ እንጨምርበታለን። አሁን ደግሞ ከዶሮ ጋር ጥብስ እናድርገው። ዶሮንም ገልበጥ እያደረግን ጥብስ በአንድ ጎን ማለት ከረሩን አንፈልግም፣ ችግር የለም። በኋላ ራሳችን ከረሩን ሰጠዋለን። አሁን ግን ትንሽ በአንድ ጎን ጠበስ ሲል በአንድ ጎን ገልበጥ እናደርገዋለን፣ ጣዕም እንዲኖረው ማለት ነው። አሁን እንደዚህ ገልጫዋለሁ በዚህኛው ጎን ከረሩን ራሳችን ስለምናመጣ ይበቃዋል። ዶሮነቱ ከተጠበሰ ለጣዕም ማለት ነው። አሁን ውሃ እንጨምራለን። እሺ አሁን ውሃ እንጨምርበት።
አሁን ውሃችንን እንዲህ ጨምር ነው። በቃ ዶሮ ይብሰል እንከድ ነውና ማለት ነው። ጨው አልጨመርንም፣ ጨው እንጨምርበታለን። እሺ ዶሮዋችን እንዲህ ደርሷል፣ በስሏል፣ ይበቃዋል። ቅመሙን መልሼ እጨምርበታለሁ ከእንትኑ ጋር ከዶሮ ጋር የሚወጣው ማለት ነው። አሁን ሩዝ እንጨምራለን። ይኸውና ያጠብኩት ሩዝ አንድ ተግማሽ ነው፣ አንድ ብርጭቆ ተግማሽ ማለት ነው። ከዛ ይኸውና አብረን እናያለን። የብሪያኒ ከረር እንዲያዘጋጅቻለሁኝ። ከዛ ዶሮውን ቀባዋለሁ። ዶሮአችንን እንዲህ እንቀባውና ለ20 ደቂቃ ፎረን ከላይ ዳቦ ቤት እናስገባዋለን። ከላይ ብቻ የሚያምር ከረር እንዲሰጠን። ሩዛችንን እንዲህ የተከተከ ነው። አሁን እሳቱን ቀነስ እናደርገውና እስካሁን እሳቱን በደንብ ነው የለቀኩት። አሁን ቀነስ እናደርገዋለን። ከዛ ቀነስ አድርገነው ቀስ ብሎ ይብሰል። ገና ስለሚብሰላ ቀስ ብሎ ይብሰል እሳቱ። ሩዛችን እንደዚህ ውሃውን ጨርሷል። ቀስ ብሎ ነው የበሰለው። እሳቱን ቀንሽበት። አሁን ከረር እናደርግበታለን። እዚህ ጋር ለዶሮ አርጌ የተረፈኝ የብሪያኒ ከረር አለኝ። በቃኝ። ከዛ የኖርማን ከረር ቢጫውንም ስለማረግበት ይበቃል። እሺ እችኛዋንም ትንሽ ቆይ። ይሄው የብሪያኒ ከረርም አረኩበት፣ ቢጫውንም ትንሿን አረኩበት። አሁን እሳቱን ቀንሰን ዶሮውን እናመጣለን። ዶሮውን እንደምታዩት ማሻአላህ የሚያምር ከረር ሰጥቶናል። ዳቦ ቤት 20 ደቂቃ ቆይቼ አሁን አወጣሁት። አሁን ሩዙ ላይ እናደርጋለን። እሺ ዶሮአችንን እንደዚህ አዘጋጅተናል። ከዛ ደግሞ ከሰል ይኸውና ከሰል አያይዤ ጨምር ያለው። አሁን ትንሽ ዘይት አረግበትና ዝብዳ ካላችሁ ዝብዳ አርጉ። ከዛ ድስቱን ክድን እናረጋለን። አሁን ስለማይመቸኝ ቆሽ ይኸው ድስቱን ክድን አርግ ያለው። ከሰሉ ላይ ዘይት ጨምሬ የድስቱን ቀዳዳ እንኳን ይኸውና እንደዚህ በአልሙኒየም ክድን አርጌዋለሁ። እሺ አሁን ደግሞ እስኪ ሰላጣ እንስራ። ሩዛችን ሰላጣም እዩ ብዬ ነው። እዚህ ጋር ትንሽ ዘይቱንና ሎሚ አርጌያለሁ። እዚህ ጋር እርጎ አዘጋጅቻለሁ። እስኪ እንጨምረው። ካነሰን እንጨምራለን። እዚህ ጋር ፍልፍል ባሬት፣ የፈረንጅ ቃሪያ፣ ካሮት፣ ይሄኛው ከረሩ ሰላጣ። እዚህ ጋር ደግሞ ኻስ አዘጋጅቻለሁ፣ የሰላጣ ቅጠል። እሺ አሁን ሶሱን እንቀመም። መጀመሪያ ሶስ ጨመርኩበት፣ ቁንደ በርበሬ፣ ትንሽ ጨው። አሁን ደግሞ ጠሂን እያጨምርበታለሁ ማለት ነው። ትንሽ ጠሂንያ ማለት ይሄ ነው ማለት። ከዛ ይሄን ላቀላቅለው። ይኸውና ሰላጣችን እንደዚህ ያቀላቀል ነው። በጣም ነው የሚያምረው፣ ይጣፍጣል። ከዛ በነገራችን ላይ ጁብን ጂንገር እዚህ ጋር ጠብሼ በጃህዝ ጠብሼ ከዛ ይሄንን ሶስ አርጌበት ላቀላቅለው ነው ማለት ነው። ከዛ ከላይ አደርጋለሁ። በነገራችን ላይ ዳይት የሚያደርግ ሰው ካለ ይሄንን ሰላጣ ወይ ለእራት ወይ ለምሳ ያለ ምንም ነገር እንዲሁ መብላት ይቻላል። ይኸውና እንዲያቀላቅየዋለሁ። አሁን ከላይ አደርገዋለሁ ማለት ነው። ጣል
ለአንድ ሳህን እኔ 3 ፍሬ ጂንጀር ነው የጠበስኩት፣ ግን ያው ብዙ ነው፣ በቂ ነው። ይሄውና እንዲያሳምዤ ይሄንን ሶስ ደግሞ ለዲኮር ተጠቀምኩት ማለት ነው። ይሄው ከላይ እንዲነስነስ ያደረኩት እሱን ነው። በጣም ነው የሚያምረው ወላሂ። እንደዛም ማመሩ ብቻ ሳይሆን ጣዕሙም እንደዚያው ነው። ትወዱታላችሁ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር አድርጉ። አሁን ወደ ሩዛችን እንሄዳለን። እሺ ሩዛችን እንዲደርሷል እንትኑ እናነሳለን። አልሙኒየሙን ከሰሉ እናነሳለን። እሺ ሩዙን ለብቻ እናደርግና ከዛ እንትን ዶሮውን ለብቻ አንስተን ሩዙን ትንላል። ይህ ሁላችሁ ያሰላም እንዲህ አሳምሬ በጣም ነው የሚጣፍጠው። በነገራችን ላይ ወላሂ ላዚም በጣም ነው የሚጣፍጠው። ሞክሩት፣ ትወዱታላችሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉ። አበረታቱኝ ወገኖቼ። በጣም ነው የሚጣፍጠው። ሞክሩት፣ በእርግጠኝነት ትወዱታላችሁ። ወላሂ ላዚም ትወዱታላችሁ። ሞክሩት እሺ። በዛ ላይ ደግሞ ግብአቶቹ በጣም ቀላል ናቸው፣ ማለት ሁሉም ቤት የሚኖሩ ናቸው። ስለዚህ ሰላጣችንም እንደዚህ አዘጋጅተን ከጎን እናደርጋለን። ማሻአላህ። ሰብስክራይብ፣ ላይክ፣ ኮሜንት አድርጉ፣ ሼር አድርጉ፣ አበረታቱኝ። አመሰግናለሁ።